ቤትን በጣም ወዳታለሁ። አይዞህ በቃ አታልቅስ። አንተ ምንድነው አከረርከው? አሚር ወንድ አይደለ እንዴ? ሰላም ውድና የተከበራችሁ የኔ ፋሚሊዎች፣ የኔ አጋሮች፣ የኔ ወዳጆች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ ደህና ናችሁ ወይ? ሰላማችሁ ብዝት ይበልልኝ፣ ጤናችሁ ብዝት ይበልልኝ። ዋናው የሰው ልጅ መሰረታዊ ነገሩ ጤና ነውና ጤናችሁ ብዝት ይበልልኝ። እኔ በጣም ወዳችኋለሁ፣ ታውቃላችሁ። እኔ ያው ታውቃላችሁ በጣም ነው የምወዳችሁ። ዛሬ ደግሞ ወንድሜን ይዤ መጥቻለሁ። እንግዲህ ዩቲዩብ ላስጀምረው ነውና እንደማታሳፍሩኝ እርግጠኛ ነኝ። ገና ቪዲዮውን ስጀምሩት ላይክ፣ ሼር፣ ሰብስክራይብ አርግታችሁ እንደምጀምሩት 100% በፋሚሊዎቼ እተማመናለሁ፣ በእኔ ወዳጆች 100% እተማመናለሁ። አይደል እንዴ? አታሳፍሩኝም የኔ ውድ ፋሚሊዎቼ። ደህና ናችሁ? ያው እሱ ለማታውቁት አብዲ ይባላል። በዩቲዩብ መምጣቱ ነውና ገና ከመምጣቱ ደግሞ ሰብስክራይብ ምናምን ሳታደርጉ እንዳታባርሩት ፋሚሊ። ጀምር በሰብስክራይብ ጀምሩ። ከታች ያለ ሰብስክራይብ እያደረጋችሁ ጀምሩ የኔ ፋሚሊዎቼ። እና ደግሞ ትንሽ አይናፋር ደግሞ ተረዱት፣ እንዳታጨናንቁት። ትንሽ የተወሰነም ደግሞ ጥያቄ ልጠይቅ አሚር ያልገባኝ ነገር አለ ምናምን ብሎኛል። ያው እንጠይቃለን እንመልሳለን አይደል እንዴ? አየህ እና ስላገኘው በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ችግር የለውም። አየህ ትመቹኛላችሁ። ከኔ ከቤቲ ማንን ነው የምትወደው? አይ እኔ ሁለታችሁንም ወዳችኋለሁ፣ ግን ሞር ጠይቃለሁ ስንሄድበታል። ለምን አሁን ተናገረው? እኔ የሚወድ ከሆነ ቆያለሁ፣ እኔ የማይወድ ከሆነ ልወጣ ነው። ችግር የለም በቃ ቻለው። ማንን ነው? ቤትን በጣም ወዳታለሁ። ልቀቁኝ፣ አልፈልግም። ሰማቻ ከማይወደኝ ሰው ጋር ነው እኔ ሰብስክራይብ አድርጉት ምናምን ስለ የነበረው። አይ ችግር የለውም። ቆይ ተረጋጋ እንጂ ባንዴ አንተ ሁሌ እንደዚህ በቃ እየተጨቃጨክ ነው እንዴ? አረ አልወደም እያልከኝ ምን ላድርግ? ግን እኮ ወዳለሁ ሞር ግን ቤቲ ጋር እንዳይነበረ እሺ ጠይቃለሁ። እና ቤቲን ባይዘው በጣም ብዙ ሰው ይወዳታል። ጥሩ አመለካከት እኮ እኔም ወዳታለሁ እያልኩ አይደል እንዴ? ቤቲ በጣም የሰው ሞዴል አላህ የሰጣት ናትና ሰው እሷን መጥላት አይችልም። ልክ ነህ። እና ቤቲ ጋር እስቲ እንዴት ነው ሪሌሽናችሁ? ምን ያህል ጊዜው ናችሁ የፍቅር ግንኙነት ከጀመራችሁ? አሁን ላይ ከኔና ቤቲ ከአመት ከ8 ወር ምናምን ብለናል። የመጀመሪያ አንቨርሰሪያችንን አክብረን ነበር። አሁን ደግሞ አላህ ካለ የሁለተኛው አንቨርሰሪያችን በትልቁ ነው የሚሆነው። ያው ተጋብዛል ካሁኑ ገና። ችግር የለውም እንዴ? ግን ይሄ ቪዲዮ ቤቲ ባልታየው ደስ ይለኛል። ያው ትልቅ ሰርፕራይዝ ነው የሚሆነው። ያው እናስረዳለን። ካየችም በዚህ አጋጣሚ ካየች ምን ይገራል? ካየሽም ያው ወንሻለው በዛው ይሄን ቪዲዮ ካየሽ ትልቁ ነው አንቨርሰሪያችን እኔና አንቺ ማከብረው እና ሰርፕራይዝ ነው ማድረግሽ። ባዜ ቤቲ በጣም ምርጥ ልጅ ነች። ያው እንዴ ትመቸኛለች። እኔ ተንከባከባት እንዳትጎዳት። አረ እንዴት ይናል ማለት እኔ ስለምወዳት ነው እንደዛ ምልክ እንድትጎዳ አልፈልግም። አረ ማንም ያው እዚህ ጋር አሁን ራስ ሰብስክራይብ ያደረጉ ሰዎች አሁን የሚያዩ ሰዎች ማንም ቤትዬ እንድትጎዳ አይፈልግም። ምክንያቱም በጣም ነው የሚወዷት እና የሚያሳስብ ነገር አይደለም። እኔም በጣም ነው የምወዳት። ምክንያቱም ቤቲ ማለት የወደፊት ሚስቴ፣ የልጆቼ እናት፣ በቃ ምን ልበል የኔ ሁሉ ነገር፣ ቤስት ፍሬንዴ፣ ጓደኛዬ ባይ ዘ ዌይ ከኪራና ቤቲ ናቸው በጣም የኔ በጣም ቤስት ፍሬንድ እና ቤቲ ደግሞ ፍቅረኛም ነች። ቤስት ፍሬንዴ፣ አማካሪ፣ የተለያዩ ነገሮችን በቃ መታጽናናኝ ምን ምትለኝ እሷ ስለሆነች ያው እሷን አለመውደድ ራሱ አልችልም። ግን የሆነ ጥያቄ ብጠይቅ ይደብራል? አይደብረኝም። በህይወት ውስጥ እናትን አስደስተህ ታውቃለህ? ምን ነው? ኧረ አሚር ምንድን ነው? አሚር አንተ ምን ሆነህ ነው? እናቴ በጣም ይቅርታ። በህይወቴ አንቺን አስደስቼሽ አላውቅም። ለአንቺ አንድም ነገር አድርግቼልሽ አላውቅም። አይዞህ ተነስ፣ በቃ ተነስና ቁም። አውራ ተነስ። አሚር አንተ ታለቅሳለህ እንዴ? ተነስ። እና ውድ እናቴ አንቺን አንድ ቀን እንደማስደሳሽና እንደማስደስትሽና እንደማኮራሽ
በሁሉም ሰው ፊት ቃል እገባልሻለሁ አንድ ቀን አንቺን አስደስቼሽ አንቺን የተሻለ ቦታ አድርሼሽ እኔን እንደዛ ያለ አባት አሳድገሽ ከፍ እንዳደረግሽ ከአላህ ጋር እኔም አንቺን ከፍ አደርግሻለሁ። እናቴ እወድሻለሁ። ለአንቺ ምንም ቃላት የለኝም እናቴ። አንድ ቀን አስደስቼሽ አሳይሻለሁ። ማይ ተነስተህ በቃ ተነስ። አንድ ቀን እኮ ቀን አለ ይነጋል። አንድ ቀን አስደስቼሽ አላውቅም ታውቃለህ አብዲ። አይዞህ በቃ አታልቅስ። አንተ ምንድን ነው አከረርከው? አሚር ወንድ አይደለ እንዴ? አይ በቃ አይዞህ እና ጋይስ ያው አስከፋውት መሰለ። በጣም ይቅርታ። ይሄን ማንሳት አልነበረብኝም። ያው አጋጣሚ ስለሆነ ነው። እና ወንድ ልጅ እኮ ነው ማልቀስ የለብህም። ምን ስለናቴ ሲነሳ እኮ ይቅርታ በጣም በቃ እኔ እኮ አልመሰለኝም። የእናት ፍቅር እኮ ይገባኛል፣ ግን አልመሰለኝም። እኔ እንደዚህ እንትን የምትል አልመሰለኝም። ሁሌ አዛ እንዳደረኳት ነው፣ ሁሌ እንዳስከፋዋት ነው እናቴ እኮ በቃ ይቅርታ። እሺ ጥያቄውን በማንሳት እናቴ ወድሻለሁ እና ይቅርታ። እኔም አጋጣሚ አስከፋሁት ባልሆነ አጋጣሚ እና ይቅርታ። እና አሁን ለምሳሌ አንተው ለምሳሌ ሙስሊም ነህ። በእናንተ ሃይማኖት አሁን እስከ 4 ሴት ምናምን ነው ማግባት የሚቻለው። እና አንተ አሁን ምን ለወደፊት አሁን ምን ያህል ሴት ማግባት ነው የምትችለው ወይም የምትፈልግ? ከባድ ነው ጥያቄው። አሁን አንተ ከቤት ጋር ለመጣላት እየቆሰቆስክብኝ ነው። እንደዛ አይደለም፣ እንደዛ አላሰብኩም፣ ግን ያው ማንሳት ስላለብኝ ነው። አዎ እሺ፣ እሱን ያው አላህ ነው የሚያውቀው፣ እኔ አላውቀውም። ግን ያው ምንድነው እንዴ? ይቀላል እኮ ነው። አልወሰንክም ወይ ገና ነው አላሰብክበት? እንዴ ገና እኔ አሁን ላይ አይምሮዬ ላይ ቤቲ ብቻ ነች ያለችው። ግን ወደፊት ሀብት ሲመጣ ማስተዳደር ስችል ባይዘው ዝም ብሎ አይደለም፣ ሙስሊም ስለሆንክ ብቻ አይደለም 4 ሴት ማግባት የሚቻለው። ገንዘብ ሊኖር ይገባል፣ ማስተዳደር ሊኖርብህ ይችላል። በጣም ደግሞ አለማግባቱ ነው የሚሻለው ከማግባቱ። ምክንያቱም አንዷን በደለ አንዷን ላይ ለአንዷ ባሰጣት ትልቅ ወንጀል። ኦኬ ያው በእናንተ ሃይማኖት ማለት ነው። ኦኬ ስለዚህ አለማግባቱ ተመራጭ ነው። ቤቲን ተንከባክቦ ማኖር ተመራጭ ነው። እሱ ምርጥ ሀሳብ ነው። ግን ያው ቢሆን ደስ ይለኛል። ግን ቤትን ደግሞ እንዳይደብራት እንዳታስከፋት ባይዘ እሷን ያው ተንከባክባት በደንብ። በዚሁ አጋጣሚ ደግሞ የዛሬውን ቪዲዮ የሚያዩ ቤተሰቦቼ ለምሳሌ ይሄን ቪዲዮ በዚህ ቪዲዮ ብቻ ቢያንስ ከ1000 ሰብስክራይብ በላይ ማገኝበት ከሆነ ወይ የሚገኝ ከሆነ ትልቅ ሰርፕራይዝ አለ ለአንተና ለቤቲ። አራተም የምር እስቲ ያው አንተ በቤተሰብ የምትተማመን ከሆነ ነው። አዎ በእኔም አንተ ምን ሰርፕራይዙ ምን ያህል ትልቅ ነው? ሰርፕራይዙ የዛኔ ነው። ሰርፕራይዝ ይሄን ያክል ነው ተብሎ አይነገርም። እሺ ግን ግዴታ ሰርፕራይዝ አለ። ግን እሺ በዚህ ቪዲዮ ከ1000 ሰብስክራይብ አዎ ከዛ በላይ የሚያልፍ ከሆነ አሁን ራሱ የቪዲዮ እየተቀረጸ 1000 ሰብስክራይብ እኔ ሞልቷል እኮ እናያለና ብቻ አንተ ለስጦታው ተዘጋጅ። ቤቲ ነው ሰርፕራይዝ የምታደርገው እኮ አሁን መቻ ለያያችሁ ሁለታችሁን እኮ ነው የጠራው። ሁለታችንንም አንተና ቤትን ያልኩ በቃ እንግዲህ ፋሚሊ ቤተሰብ ይኸውላችሁ እንደሰማችሁት ነው። ቀጣይ ትልቅ ሰርፕራይዝ እናደርጋችኋለን። እንደውም ቤታችንን ራሱ ፉል ብታረግልን ደስ ይለናል። ምክንያቱም ተከራይተን ወተናልና ቤታችንን ፉል ያደርግልናል። ችግር የለውም ሰርፕራይዝ ነው። እኔ ሰርፕራይዝ ነው ያልኩ ምንም ትንሽ ምን ትልቅ ይሁን ግዴታ ነው 1000 መግባት አለበት። እንደሰማችሁት ነው ውድ ፋሚሊዎቼ። እንግዲህ ኮፒ ሊንክ እያደረጋችሁ ዋትስአፕ ላይ ኢሞ ላይ ሼር እያደረጋችሁ ይሄ ልጅ 1000 ያስገቡትና ያው ቤታችንን ምን ያለን በእናንተ እንደሚኮራ እናያለን። ቤታችንን ፏፏ እናደርገበታለን። ሰርፕራይዝ ያደርገናል። እንግዲህ ሰርፕራይዙንም እናንተን የምናሳያችሁ ይሆናል እና ቃሉ እንደሚጠብቅ እርግጠኛ ነኝ። እናንተም ደግሞ ይኸው ሁላችሁም እያያችሁ ቃልን እጠብቃለሁ እኔ። ስለዚህ ሰብስክራይብ እያደረጋችሁ ልጁም አክሩት። ቤቲ ጋር ከቤቲ ጋር ሰርፕራይዝ በቀጣይ ቪዲዮ እንመጣለን። 1000 ሰብስክራይብ አስገቡኝ፣ እተማመንባቸዋለሁ። ምክንያቱም ትልቅ ሰርፕራይዝ ሽልማት ለአንተና ለቤቲ ብሎናል። እኔና ቤቲ የምትወዱን ቤተሰቦቼ እንደማታሳፍሩኝ እርግጠኛ ነኝ። ሰብስክራይብ፣ ላይክ፣ ሼር እና የሚደረገውን እያደረጋችሁ እንደምታበረታቱኝ 100% በእናንተ እርግጠኛ ነኝ። አየህ እናያለን። ይመቻችሁ። እንወዳችኋለን። የአሚር ቤተሰቦች መልካም ጊዜ